ሰላም እንዴት ናችሁ? ዛሬ ደግሞ የድንች ሰላጣ እንሰራለን። በመጀመሪያ ድንቹን በደንብ አብስለን ከዛን ልጠን እናዘጋጃለን። ከዛን ሽንኩርትና ቃሪያውን ደቀቅ አድርገን እንከትፋለን። ድንቻችንንም እንከትፋለን ጎረድ ጎረድ አድርገን። ቲማቲምም በምንፈልገው መጠን በጣም ብዙ ያልበሰለ ለሰላጣ እንደምንጠቀመው አይነት ቲማቲም ነው የምንጠቀመው። ከዛም አቮካዶ እንጨምርበታለን። አሪፍ ነው አንዳንዴ በእንደዚህ አይነት መልኩ ብንጠቀም። ካሎሪውም ከፍ ያለ ነው፣ ጤናማ ምግብ ነው። ከወጣ ወጣ ብለን በዚህ መልኩ ብንጠቀም ጥሩ ነው። አቮካዶ ጥሬ ገዝተን በ3 ቀን ውስጥ ይበስልልናል ሞር ፍሬሽ እንዲሆንልን። ከዛ ነጭ ሽንኩርታችንን በደንብ ድቅቅ አድርገን ከትፈዋለን። በደንብ እንዲለመልን ትንሽ ጨው አድርገን በደንብ እናደቀዋለን። ነጭ ሽንኩርቱን አትክልቱ ላይም መጨመር እንችላለን ወይም የምንቀምመው ቅመም ላይም አንድ ላይ ነጭ ሽንኩርቱን ማድረግ እንችላለን። ከዛ ሎሚ፣ ትንሽ አቸቶ፣ ቁንዶ በርበሬ፣ ዘይት፣ ጨው አድርገን በደንብ እናዋህደውና ከዛ ወደ አትክልታችን ጨምረን እንቀላቅለዋለን በደንብ። ከፈለግን በቂጣም በዳቦ መብላት እንችላለን። ቶስት አድርገንም ወይም ቶስት አድርገን ዳቦ ቆራርጠንም ለቁርስም ወይም ቀለል ያለ ራት ከፈለግን እንጠቀማለን። በእንጀራም ይቻላል። ሞር ግን በዳቦ ቢሆን ይጣፍጣል፣ በቂጣ ወይም በዳቦ። ቻናሌንም ሰብስክራይብ አድርጉልኝ፣ ላይክ፣ ሼር። እንድሰራላችሁ የምትፈልጉት ምግብ ካለም ኮሜንት ላይ አሳውቁኝ። አመሰግናለሁ።